ሳይጠናቀቅ የሐዘን ድንኳኖች ሳይነሱ የፈሰሱ እንባዎች ሳይደርቁ ሌላ መርዶ የከተማውን ሰማይ አጨለመው። ከሰፈራቸው ተነስተው ከኢያሱና ከባልቻ ዕጣ ፈንታ ጋር የተቆራኙ ሌሎች ሁለት ወጣቶች ታሪክ ብቅ አለ። ኤልያስ ተጫኔ በክርስትና ስሙ ክፍለ ማርያምና ብሩክ ካሳ በክርስትና ስሙ ሀብተ ማርያም። እነዚህም ወጣቶች የኑሮ መክበድ፣ የተስፋ መሟጠጥ ሰለባዎች ነበሩ። በዙሪያቸው ያሉት መንገዶች ሁሉ የተዘጉ ሲመስላቸው፣ የቤተሰባቸውን ኑሮ ማሻሻል ሲናፍቃቸው፣ እነሱም የስደትን መንገድ እንደ ብቸኛ አማራጭ ተመለከቱት። እኚህ ወጣቶች ከባልቻና ከኢያሱ ጥቂት ወራትን ቀደም ብለው ነበር ከጨርቆስ የጠፉት። መድረሻቸው ግን አንድ ነበር። ተስፋቸውም ተመሳሳይ፣ በሊቢያ አድርጎ ባህር አቋርጦ የተሻለ ሕይወትን መጨበጥ። ጉዟቸው እንዴት ነበር? በምን አይነት ፈተና ውስጥ ሳለፉ? የራሳቸው የሆነ ምን አይነት የትግልና የህልም ታሪክ ነበራቸው? እነዚህ ዝርዝሮች በውል አይታወቁም። ታሪካቸው በጊዜ አቧራና በመከራ ጭጋግ የተሸፈነ ይመስላል። ነገር ግን ፍጻሜያቸው ከወዳጆቻቸው ከጎረቤቶቻቸው ከኢያሱና ከባልቻ ጋር በአንድ አሰቃቂ ስፍራ ተገኘ። በዚያ የሽብር ማዕበል፣ በዚያ የአረመኔዎች የጥፋት ናዳ እነሱም ተጠራርገው ተወሰዱ። ያቺ ቀን የጭካኔው ቪዲዮ የአደባባይ ምስጢር ሲሆን የነ ኤልያስና ብሩክ ስምም ከሰማዕታቱ ዝርዝር ውስጥ ተገኘ። የእነሱ የግል ታሪክ ዝርዝር ባይኖርም የጋራ ፍጻሜያቸው ግን ድምፁን ከፍ አድርጎ ይናገራል። ምን ያህል ጥልቅ የተስፋ መቁረጥ ስሜት እነዚህን ወጣቶች ከቀያቸው ነቅሎ እጅግ አደገኛ ወደ ሆነው የበረሃና የባህር መንገድ እንደገፋቸው ምስክር ነው። የጨርቆስ እንባ ለእነሱም ፈሰሰ። የሀገሪቱ ሐዘን እነሱንም አቀፈ። ስማቸው ከሊቢያ ሰማዕታት ጋር ለዘላለም ታትሞ ይኖራል። ሰማዕቱ በቀለ ታጠቅ። የሰቆቃው ሰንሰለት ከከተማው ወጥቶ ወደ ገጠሩ የጉራጌ ዞን ቻሃ ወረዳ ካራቻ ወደምትባል ስፍራ ይወስደናል። እዚያ የበቀለ ታጠቅ በክርስትና ስሙ ተስፋ ሥላሴ የተባለው ወጣት አጭር ነገር ግን ደግሞ አሳዛኝ የሕይወት ታሪክ አለ። በቀለ ለቤተሰቡ የበኩር ልጅ ነበር። ይህ ብኩርናው ደግሞ ከባድ የኃላፊነት ቀንበርም አሸክሞታል። አባቱ አቶ ታጠቅ ግዛ ለ15 ረዣዥም ዓመታት ያልጋ ቁራኛ ሆነዋል። እናቱ ወይዘሮ ያቤቃር ምራኒ በዚህ ከባድ ፈተና ውስጥ እንደ ዋልታ የሚደገፉት በበኩር ልጃቸው በበቀለ ላይ ነበር። ቤተሰቡን የማስተዳደር፣ የታናናሾችን ፍላጎት የማሟላት፣ የወላጆችን ክብር የመጠበቅ ሸክም በለጋ ትከሻው ላይ ተጫነ። በቀለ ግን ተስፋ አልቆረጠም። ታግሎ ተምሯል። ከወላይታ ሶዶ ዩኒቨርሲቲ በዲግሪ ተመርቋል። ለአጭር ጊዜም ቢሆን አስተማሪ ሆኖ ሀገሩን አገልግሏል። ነገር ግን የቤተሰቡ ችግር ስር የሰደደ፣ የድህነታቸው ጥልቀት የበረታ ነበር። በማስተማር ስራው የሚያገኘው ገቢ የሚንገዳገደውን የቤተሰቡ ኑሮ ሊደግፍ አልቻለም። ስለዚህ በቀለ ወደ አዲስ አበባ መጣ። ምናልባትም የከተማ ሕይወት የተሻለ ዕድል ይፈጥርልኛል ብሎ ተስፋ አድርጎ ነበር። ከወዳጁ ጋር በሽርክና በብድር ባገኘው ገንዘብ በጨርቆስ አካባቢ የሞባይል ሽያጭና ጥገና ሱቅ ከፈተ። ስልጠናም ወሰደ። ነገር ግን የንግዱ ዓለምም ፊቱን አላዞረለትም። ስራው እንዳሰበው አልቀናውም ነበር። የወሰደውን ብድር ሲያይልበት፣ የወላጆቹ ሁኔታ ከቀን ወደ ቀን ሲያሳስበው፣ የታናናሾቹ የነገ ሕይወት ሲያስጨንቀው ልቡ በሐሳብ ተወጠረ። ሌላ አማራጭ እንደሌለው ሲያስብ የስደትን መራራ ጽዋ ለመጎንጨት ወሰነ። የሚሄድበትን ሀገር ለአንድ የልብ ጓደኛው ብቻ በሚስጥር አሳውቆ የሐዘን ጥላ ያጠላበትን ቤቱን ለቆ ወጣ። ጉዞ ተጀመረ። መድረሻው ያልታወቀ፣ ውጤቱ ያልተረጋገጠ አስፈሪ ጉዞ። መተማ ዮሐንስ ሲደርስ የአጎቱ ልጅ ለሆነው ለታምራት ታረቀኝ ደወለ። 11,000 ብር በአስቸኳይ ላክልኝ አለ በቀለ። ታምራት ደነገጠ። ያለውን ሁሉ አሰባስቦም ላከ። የጭንቀት ጥሪው ግን በዚህ አላበቃም። ከጥቂት ቀናት በኋላ ከሱዳን ካርቱም ሌላ አስደንጋጭ መልእክት መጣ። 34,000 ብር ካልተላከ በቀለ አደጋ ላይ ነው የሚል የደላሎች ድምፅ ለታምራት ደረሰው። ከበቀለ ጋር ሊያገናኙት ግን አልቻሉም። ጊዜ አልነበረም። ታምራት ተሯሯጠ። ወደ ወልቂጤ ሄዶ ለወላጆቹ ነገራቸው። ከዚያም ተበዳድረው ተለማምነው ገንዘቡን አሰባስበው ለደላሎች ላኩ። ይህ የልጃቸውን ሕይወት ለመታደግ የመጨረሻው ሙከራ ነበር። ከዚህ በኋላ አንድ ጊዜ ለአንድ አፍታ ብቻ የታምራት ጆሮ የበቀለን ድምፅ ሰማ። ከዚያ በኋላ ግን ስልኩ ዝግ ሆነ። መስመሩም ተቋረጠ።
ለረጅም ቀናት ጸጥታ ሰፈነ። ጸጥታው አስፈሪ ነበር። ይህ ሁሉ ሲሆን ታምራት በራሱ የሕይወት ምዕራፍ ላይ ነበር። ሊያጫት ያሰባትን ልጅ ቤተሰቦቿ ሰጠናችሁ ብለውት በደስታ ሰክሯል። ያቺው የደስታ ሌሊት ግን በማግስቱ በከባድ የሐዘን ጽልመት ተዋጠች። ሰኞ ዕለት ወደ አዲስ አበባ ሲመለስ በታክሲ ውስጥ የሊቢያውን አሰቃቂ ዜና ሰማ። ልቡ ክፉኛ ደነገጠ። የበቀለ ነገር ውስጡን ሲረብሸው ዋለ። ለጓደኞቹ ነገራቸው። መረጃውን ከፌስቡክ እንዲያዩለትም ለመናቸው። እሱ ለማየት ድፍረቱ አልነበረውምና ሐሙስ ዕለት ያጎቱ ቤት ሄዶ መራራውን እውነት ተቀበለ። ሊታደገው ሲል በዕዳ የተዘፈቀበት በጭንቀት ሌሊት እንቅልፍ ያጣለት ያጎቱ ልጅ በቀለ ታጠቅ ከሰማዕታቱ አንዱ ሆኗል። በቀለ ታጠቅ በጥይት ተደብድቦ እሱም እንደ ሌሎቹ ወንድሞቹ ያንን የአረመኔዎች ጥያቄ ቁርጥ አድርጎ መልሶ የሰማዕትነት አክሊልን ተቀዳጅቷል። ሰማዕቱ ዳንኤል ሐዱሽ። ቀጣዩ ታሪካችን ወደ ሰሜን ኢትዮጵያ ወደ ትግራይ ምድር ያመራል። የዳንኤል ሐዱሽ በስመ ጥምቀቱ ተስፋ ሚካኤል የሕይወት ታሪክ ከኤርትራ ምድር ከአስመራ ከተማ ይጀምራል። የልጅነት ዘመኑ ከቤተ ክርስቲያን ጋር የተሳሰረ ነበር። ገና ለጋ ሳለ የአብነት ትምህርት ቀስሟል። ነገር ግን የፖለቲካው ንፋስ ሲነፍስ፣ የሀገር ሁኔታ ሲለወጥ ቤተሰቡ ወደ እናቱ ሀገር ኢትዮጵያ ወደ ኢንቲጮ እንዲመለስ ተገደደ። አንዱ የልቡ ግማሽ ግን አስመራ ቀርቷል። የዳንኤል አባት አቶ ሐዱሽ ገብረ ኪዳን በንብረት ጉዳይ በሕግ ክርክር ተጠልፈው ከዚያም በጦርነት ድንበር ተከልለው ዳግም ከቤተሰባቸው ጋር ሳይቀላቀሉ ቀሩ። ዳንኤል ግን እናቱ አጠገብ ሆኖ በአስቸጋሪ ሁኔታ ውስጥም ቢሆን ትምህርቱን ገፋ። ታግሎ ለፍቶ ከጅማ ዩኒቨርሲቲ በኮምፒውተር ሳይንስ ዲግሪውን ተቀበለ። የተማረ አእምሮ፣ ብሩህ ተስፋም ነበረው። ነገር ግን ከተመረቀ በኋላ የገጠመው እውነታ መራራ ነበር። የሥራ አጥነት ፈተና አንገዳገደው። ያለ ዘመድ ማን ሥራ ያገኛል ሲል በምሬት መናገሩን ወዳጆቹ ያስታውሳሉ። የነበረው ዕውቀትና ችሎታ በቂ ያልሆነ ያህል የተስፋ መቁረጥ ስሜት ይወረው ጀመር። ከዚያም ለቤተሰቡ ያልተናገረው በሚስጥር ያቀደው ጉዞ ተጀመረ። ኡመራ ስኳር ፋብሪካ ሥራ አግኝቼ ሊሄድ ነው አለ። አስፈላጊው የውሸት ታሪክ ነበር። እናቱ ወይዘሮ ዙፋ ገብረ ኢየሱስ ልባቸው በፍርሃት ተጨነቀ። ቀድሞውኑም ክፉ ሕልሞችን ሲያዩ ሲረበሹ ነበር የከረሙት። አካባቢው ኔትወርክ የለውም፣ ባልደውል አታስቢ አለ ለእናቱ። እውነቱን የሚያውቀው ታላቅ ወንድሙ ጌታቸው ብቻ ነበር። ዳንኤል ገንዘብ ሲጠይቀው ላከለት 2,000፣ 10,000 ከዚያም ሌላ 5,000። በወንድሙ ላይ ባለው እምነት የተሻለ ሕይወት ፍለጋ ነው በሚል ሳያውቅ የሞት ጉዞውን ስንቅ እያቀበለው ነበር። ዛሬ ጌታቸው በጸጸት ይቃጠላል። የእናቱን ዓይን ቀና ብሎ ማየት ይከብደዋል። ከዚያም ስልኩ ዝም አለ። የዳንኤል ድምፅም ጠፋ። የኔትወርክ ችግር ነው በሚል ቤተሰቡ ራሱን ሊያጽናና ሞከረ። ነገር ግን የእናቱ ልብ አይዋሽም ነበር። አስደንጋጩ እውነት የተጋለጠው ባልታሰበ መንገድ ነበር። ታናሽ ወንድሙ ሃኒ ኢንተርኔት ሲጠቀም ያንን ዘግናኝ ልብ የሚሰብር ቪዲዮ አየ። የወንድሙን ምስል ከአራጆቹ እግር ስር ተንበርክኮ ተመለከተ። እውነታው እንደ መብረቅ ቤተሰቡ ላይ ወደቀ። በዚያ አስፈሪ የሽብር ድባብ ውስጥ ግን የዳንኤል እምነት እንዳልተናወጠ ይነገራል። ዓይን እማኞች ስለ እርጋታው መስክረዋል። ዓለም ሁሉ እንዳየው በዚያች የመጨረሻ ቅጽበት የኦርቶዶክስ ተዋሕዶ እምነቱ ምልክት የሆነችው ማዕተቡ ከአንገቱ ላይ ሳትበጠስ ከሥጋው ጋር ለሞት ተሰጠች። አንገቱን ሲሰጥ ማዕተቡን ማብራት አተመች። የመጨረሻ የማትናወጥ የእምነት ምስክርነቱን ዓለም ተመለከተ። ያ ባለ ብሩህ አእምሮ ወጣት ለማዕተቡ ታምኖ ሰማዕትነትን ተቀበለ። ሰማዕቱ ተስፎም ታረቀኝ ከኤርትራ ድንበር ጥቂት ኪሎ ሜትሮች ርቃ በምትገኘው በገርሁ ሰናይ ከተማ ሌላ ልብ የሚሰብር ታሪክ ይጠብቀናል። የተስፎም ታረቀኝ ታሪክ በክርስትና ስሙ ተስፋ ማርያም የተባለው ወጣትና የቤተሰቡ አሳዛኝ የሕይወት ውጣ ውረድ እነሆ። እዚህ ድህነት የቤተሰቡን መሠረት ያናጋ፣ ልጆችን እንደ ቅጠል የበተነ አውሬ ሆኗል። የተስፎም አንድ ወንድም በአስፈሪው የሲና በረሃ በኩል አድርጎ እስራኤል ገብቷል። ሌላኛዋ እህታቸው ወደ ሳውዲ አረቢያ ለመሻገር ስትሞክር ጅጅጋ ላይ ተይዛ ተመልሳለች። ሌላኛው ወንድማቸው ደግሞ ቀድሞውኑ ሳውዲ ገብቶ ነበር። ቤተሰቡ ተበታትኗል። የስደት መረብ የወላጆችን እቅፍ ባዶ አስቀርቷል። ተስፎም ገና ከጉርምስናው ያላለፈ በዕድሜው ለጋ ወጣት ነው።
ነገር ግን የህይወት ትግሉ ከዕድሜው እጅግ የበረታ ነበር። የቤተሰቡን ችግር ለማቃለል የራሱን ዕጣ ፈንታ ለመቀየር 3 ጊዜ ሞክሯል። 3 ጊዜ በየመን በኩል በሚደረገው አደገኛ የባህር ጉዞ የቀይ ባህር ማዕበልን ታግሎ የሳውዲን ምድር ለመርገጥ ጣረ። 3 ጊዜ ግን ሙከራው በመክሸፉ በፖሊስ ተይዞ ታስሮ ወደ ሀገሩ ተመልሷል። በጥር ወር 2007 ዓ.ም እንደ ኢትዮጵያ አቆጣጠር ወደ ገርሁ ሰናይ ሲመለስ የሽንፈት ስሜት ልቡን ከብዶት ነበር። ግን ተስፋ አልቆረጠም። ነፍሱ ለሌላ ሙከራ ትጣጣር ጀመር። ያኔ ነበር ጓደኞቹ በአዲስ የስደት ሐሳብ የመጡት። በሊቢያ በኩል አውሮፓ ለመግባት ለመጨረሻ ጊዜ አንድ የመጨረሻ ዕድል በፊቱ የተደቀነ መሰለው። ነገር ግን አንድ ከባድ መሰናክል አለ። የእናቱ ፍቃድ። ወይዘሮ ጽጌ ገብረ መድኅን ልቧ በሐዘን ተሰብሯል። በስደት ልጆቿን አጣለች። የልጅ ናፍቆት አንጀቷን በልቶታል። ተስፋውም ግን ቆርጧል። እናቱ እግር ስር ወደቀ። እማ ባክሽን ለመጨረሻ ጊዜ መርቀሽ ሸኝኝ ብሎ አለቀሰ። ካልመረቅሽኝ ከእግርሽ ስር አልነሳም አለ። የእናት ልብ ተሸነፈ። የስደት ቁስሏ እየደማ ሌላ ልጅ በማጣቷ ያደረባት ስቃይ እየተሰማት ልጇን መመረቅ አልፈለገችም። ነገር ግን የተስፋውም ልመና ከእግሯ ስር ተደፍቶ ያፈሰሰው እንባ ልቧን አራራው። እያለቀሰች መረቀችው። ክፉ አይንካህ። ምናልባት ይህ የመጨረሻ ቃሏ ይሆናል። በዚያ ጥር ወር መጨረሻ ከ4 ጓደኞቹ ጋር ጉዞ ጀመረ። ሁመራ መግባታቸውን ከዚያም ሱዳን መድረሳቸውን አሳወቀ። ወደ ሊቢያ ጉዞ እንደጀመሩ ከመናገራቸው በቀር ከዚያ በኋላ ድምጻቸው ጠፋ። ስልካቸውም ዝግ ሆነ። 2 ወራት አለፉ። የጭንቀት፣ የተስፋ መቁረጥ፣ የማያባራ የጸሎት ወራት። ከዚያም ዓለም በድንጋጤ ተዋጠች። ያ አስከፊ ቪዲዮ ተለቀቀ። በሊቢያ የባህር ዳርቻ ብርቱካናማ ልብስ ከለበሱት አንገታቸውን በሐዘን ደፍተው ከተንበረከኩት ምስኪን ስደተኞች መካከል የተስፋውም ታረቀኝ ምስልም ታየ። ያ ለቤተሰቡ ሲል በረሃዎችንና ባህሮችን 3 ጊዜ የተጋፈጠ ወጣት፣ ያ እናቱ እንድትመርቀው በእንባ የተማጸነ ልጅ፣ ያ በአውሮፓ ምድር የተሻለ ሕይወት የተመኘ ነፍስ ያገኘው የጠበቀውን ሳይሆን በስለት መቀላትን፣ በባህሩ ዳር አሸዋ ላይ ደሙ መፍሰሱንና ሰማዕትነትን ነበር። ተስፋውም ለዛ ጥያቄያቸው ግልጽ ምላሽ ሰጥቶ ማህተቡን እሱ ሳይሆን እነሱ አንገቱን በስልክ ካራ ቆርጠው አወለቁት። ሰማዕቱ ዲያቆን እንዳልክ ሀጎስ ግርማ ሞገስ የተላበሱት የሰሜን ተራሮች ስር ከአርማጭሆ ወረዳ ወርቅ ምድር ከምትባል ቀበሌ ሌላ የሰማዕት ታሪክ እናገኛለን። የእንዳልክ ሀጎስ አየለ ታሪክ። ይህ ወጣት